አንተ ዝግጁ ነህ ሞት ቢመጣ ዛሬ هل أنت مستعد ዝግጁ ነህ يا غافلا تتمادى አንተ በጥምት ላይ የዘወተርክ ዝንጉ ሆይ غدا عليك ينادى ነገ ባንተ ላይ ጥሪ ይደረጋል ابن عباس رضي الله عنه እንዲህ ብሏል ሰለላሁ ዐለይሂ ወሰለም ለአንድ ሰው ሲመክሩ ሰማው አምስት ነገሮችን ከአምስት ነገሮች በፊት ጠብቅ ወጣትነትን ከርጅና በፊት ጤንነትን ከህመም በፊት ሀብትን ከድህነት በፊት ትርፍ ጊዜህን ከመጠመድ በፊት ሕይወትህንም ከመሞት በፊት አንተ በሚመች ጊዜ ላይ ነህ አንተ በሚመች ጊዜ ላይ ነህ የቀረውን አስተካክል ይቅር ይባልልሃል ያለፈውም የቀረውን ካልሆነ ግን ባለፈውም በቀረውም ትያዛለህ መቼ ነው የሕይወትን ዋጋ የምናውቀው ሞትን ስናየው የሕይወትን ዋጋ እናውቃለን ያኔ እንጠራለን መልስ አይሰጠንም አላህን ፍሩ የአላህ ባሮች አላህን ፍሩ የአላህ ባሮች ባለፈው ተገሰጹ ከዘመናትም ባለቀው የሞትን ድንገተኝነትን ፍሩ አላህ በሞትና በሰከራቱ ላይ ያግዘን በቀብርና በጽልመቱ ላይ የቂያማ ቀንና ጭንቀቱን አላህ ከቀናቶች ሁሉ ደጉን አንተም እናገኝበት አድርገን ጌታችን ነፍሳችንን በድለናል ካልማርከን ካላዘንክልን ከከሳሪዎች እንሆናለን